ቦት ጫማዎቹ ደራሲ አንቷን ቼሆቭ ወደ አማርኛ ድራማ የመለሰው አብርሃም ረታ አለሙ ቦት ጫማዎቹ ታዲያስ ቢሆን እንደምን አደርክ? ማታ ምን ነበር ጮቱ? አሁን ስገባ ነው እኮ ዘበኞቹ ሲነጋገሩ የሰማሁት። ምን ነበር ግርግሩ? ይሄው አሁንም ከሱ ክፍል እየወጣሁ ነው እኮ። ሙርኪን አደጋ አግኝቶት ነው። ሙርኪን? ይሄ ፒያኖ እየዞረ የሚቃኘው አይደለም? 43 ቁጥር ውስጥ የሚኖረው? ከዚያ ከሪዛሙ ተዋናይ ማን ነበር ስሙቆ? ይሄ ጎረቤት ሆኖ የሚኖረው ከተዋንያኑ ፓቬል ሚካኤሎቪች ጋር ነው። ልክ ነህ፣ አውቀኸዋል። ሙርኪን እሱ ነው። ታዲያ ምን አገኘው? ትላንት ከተሰዓት ላይ ካንተ ጋር ስትነጋገሩ ያየኋችሁ መስሎኝ። ሰውየው አስቸጋሪ ነው። ለፈለገው ምክንያት ያገኝ ስለ ቁርጥማት ህመሙ፣ ስለ ብርድ ማጀራቴን ፈለጠኝ ሳይልህና ሳይነግርህ ወሬ አይጀምር። ይሄው ደግሞ አሁን በቀድሞ ቁርጥማቱ ላይ እኔ ቁስለኛ ነኝ የሚል አዲስ ሮሮ ጀምሯል። ለቁስሉ ሐኪም ልጠራለት እየሄድኩ ነው። ቆሰለ? ምን ሆኖ ቆሰለ ነው የምትለኝ? በምን መቼ እንዴት? በሽጉጥ። በሽጉጥ? አዎ፣ ትናንትና ጠዋት በ4 ሰዓት ገደማ ነው። ሴሚዮን! አቤት! ኧረ ሴሚዮን! አቤት! ምን እየሰራህ ነው? የቁርጥማት ህመም እንዳለብኝ ታውቃለህ። ጫማዬን የት ነው ያደረከው? ምንድን ነው ነገሩ? ይኸው እንደምታየው ሰማዩ ጭፍግግ እንዳለ ነው። የሥራ ሰዓት ደርሶብኛል። ቶሎ በል። ወይ እነዚህና እነዚህን አይደለም፣ የክረምት የሙቀት ጫማዬን ነው የምልህ። ጸጉሯ ሙሉና እስከ ጉልበቴ የማጠልቀውን ረጅሙን ቦት ጫማ። የት ሄደ? ትናንትና ጫማዎቹን ካጸዳዳቸው በኋላ እዚህ ነበር ያስቀመጥኳቸው። ቆይ ትናንትና ስራ በዝቶብኝ ስዋከብ ነው የዋልኩት። የዚህን መጸዳጃ ቤቶች ማለትም ከ40 እስከ 50 ቁጥር ያሉትን 10 ቤቶች ጫማዎች ሳጸዳ ነው የዋልኩት። ቆይ እየተቻኮልኩ ከሚቀጥለው ክፍል ከተዋናዩ ቤት መሆን አለበት የተውኩት። የቱ ተዋናይ? የሚቀጥለው ክፍል የምትለኝ 43 ቁጥር ነው? አዎ፣ ሰውየው ተዋናይ ነው። ለስራ እንዲያመቸኝ የእሱንና ያንተን ቦት ጫማ አንድ ላይ ነው ያጸዳኋቸው እና ስጨርስ እዚያ ክፍል ነው ያደረኳቸው ማለት ነው። እና አሁን ሰውየው ቤት ውስጥ ይኖራል? አይ እሱ እንኳን አይኖርም። አሁን ስራ ነው። ምኑ እንደሆነች አላውቅም እንጂ ሁልጊዜም አንዲት ወጣት ሴት ትኖራለች። ቆይ እስቲ መኖር አለች። የሬዲዮ ድምፅ ይሰማኛል። እሺ ሂድና ጠይቀህ አምጣልኝ። ስራ እየደረሰብኝ ነው። ኧረ በእናትህ ቶሎ በልልኝ። እኔ ድንገት ተኝታ ከሆነ ትቆጣለች። አንተ ራስህ ብትጠይቃት ግን ሊከብዳት ይችላል። አሁን በአንተ ስህተት ምክንያት አድርጌ የማላውቀውን ሰው ልታስረብሸኝ። ምን አባቴ ላድርግ? መቼስ ምርጫ የለኝ። ማን ልበል? እኔ ነኝ እመቤት። ማን ነው? ስለረበሽኩሽ ይቅርታ። ከዚህ ከጎረቤት ከ44 ቁጥር ሙርኪን እባላለሁ። ህመሜ ስላሰቃየኝ ነው ማስቸግርሽ። እንዲህ ደመና ዞር ሲል ኃይለኛ ቁርጥማት አለብኝ። ምን እያልክ እንደሆነ አልገባኝም። ቁርጥማት? ይሄ ሐኪም ቤት አይደለም፣ የፓቬል ሚካኤሎቪች ጮኛ መኖሪያ ቤት ነው። ይኸውልሽ እመቤት፣ ሐኪም ቤት ያለ መሆኑን አውቃለሁ። አየሽ፣ አየሩ ሲቀዘቅዝ እግሬን በሚሞቅ ቦት ጫማ ውስጥ እንዳደርግ ሐኪም አዞኛል። ባለ ፒያኗ ወይዘሮ ሽቫልስቲን ነዝናዛ ናት። ሰዓት እየደረሰ ነው እና ቦት ጫማዬን ሳላደርግ መሄድ አልችልም። ፒያኖ? ነዝናዛ? ቦት ጫማ ምንድን ነው? አልገባኝም። ይሄ እኮ ሱቅ አይደለም፣ ተሳስተ እንዳይሆን መኖሪያ ቤት። ሱቅ አለ መሆኑን አውቃለሁ። ከቤት ቁጥር 44 ሙርኪን ነኝ። የጋራ የጽዳት ሰራተኛችን ሴሚዮን ትላንት ጫማዎችን ሲያጸዳ የኔን እስከ ጉልበት የማጠልቀውን ቀዩን ጸጉራሙን ቡት ጫማዬን በአንቺ ክፍል አስገብቶ ረስቶታል እና
አይተሽ የእናንተ ያልሆነውን ጫማ እንድትሰጪኝ ነው እየጠየኩሽ ያለሁት። ያው እሺ፣ እግዚአብሔር ይስጥልኝ። ምን አይነት ጣጣ ነው ባካችሁ? ወይ ጉድ! የእኔ ጫማ አይደለም። አይሴሚውን ሁለቱም ጫማዎች የግራግር ናቸው። ከነሱ የአንዱ ግራግር ጫማ ደግሞ የኔ አይደለም። አወኳቸው። ይሄኛው ግራግር ያንተ ሲሆን ይሄኛው ግን የተዋናዩ የፓቬል ጫማ ነው። ፓቬል ማን ነው? በዋናው ቲያትር ቤት የሚሰራ ተዋናይ ነው እኮ። እዚህ ሴትዮዋ ጋር የሚመጣው ሁልጊዜ አርብ ነው። እኔ እንኳን ደሞዜን የምወስደው አርብ ሲመጣ እየጠበቅኩ ነው። በቃ እኔ ነኝ የተሳሳትኩት። በችኮላ አድርጓቸው ሄዷል ማለት ነው። ይሄ አንዱ ያንተ ነው። ቆይ አሁን ምን ማድረግ ይሻላል? ሂድና የኔን ጫማ አምጣልኝ። ኧረ በእናትህ ሰዓት ደረሰብኝ። እንዲህ ሌላ ምን ይደረጋል? ወይ ጉዴ! ምን ማድረግ ይሻላል ይለኛል። ይለወጣል፣ ምንም ችግር የለውም። በቃ ሂድና ለውጥልኝ። ፈጠን እባክህ። ወይዳ! እሺ። ቆይ ያሰብኩኝ እኮ ነው። ቆይ አሁን የት አገኘዋለሁ? እስኪመጣ መታገስ ሊኖርብኝ ነው። እስኪመጣ በልቀልድህን አቁም። ምን ነው ለመሆኑ አሁን የት ነው የሚገኘው? የሚገኝበትን እግዚአብሔር ብቻ ነው የሚያውቀው። በየሳምንቱ አርብ አመሻሽ ላይ ግን የሞት ቀጠሮ ነው፣ አይቀርም። ከዚህ እስከዚያው መርጦ። ዛሬ እኮ ቅዳሜ ነው፣ እየሰማኸኝ ነው? በቃ አርብ እስኪመጣ ካልጠበቅን ችግር ነው። የማውቀው የሚሰራበትን ቦታ ነው። ለዚያውም ቆይ እስቲ አሁን 5 ሰዓት ነው። ስራ የሚገባው በ11 ሰዓት ነው። እስከዚያው የት እንደሚውል ደግሞ አላውቅም። እሺ እኔ ጌታ፣ እስከ መጪው አርብ ስራም አልሄድም። እዚህ ተቀምጬ በቁርጥማት እሞትልሃለሁ። አስክሬኔ ይወጣል። ቁርጥማቱ ባይገለኝ በረሃብ መሞቴ የማይቀር ነው። ይህ ሁሉ የአንተ ንዝህላልነት ውጤት ነው። ኧረ በጉዴ ወጣው። ኃይለኛ ዝናብ ጀመረ። ምን ነው አምላኬ፣ ምን በደልኩ? ሰርቼ በበላበት ምን አለ። በቃ ስህተቱ የኔ ነው፣ ይሄን አምናለሁ። ዋናው ጉዳይ ግን ጫማህን ማግኘት ነው። አሁን ሳስብበት ከስራህም ሳትቀር እሱን የምታገኝበት አንድ ዘዴ ብልጭ ብሎልኛል። ብራቮ! ምን ዘዴ? ቶሎ በላ በእናትህ፣ ሰዓት እየሄደብኝ ነው። እሱን ቆባ አቀብለኝ። ብርድ! ዝናቡ ጨርሶ ለየለት። ቆይ እንደምንም እነዚህኑ ጫማዎች ታደርጋቸዋለህ እና በቀጥታ ወደ ስራ ቦታ ትሄዳለህ። እንዴ 2 የግራግር ጫማ አድርጌ? አብደሃል እንዴ? መሳቂያ አድርገኛ። አዳምጠኛ፣ ለዚህም ዘዴ አለ። ቆይ አዳምጠኝ። ይኸው ረጅም ሱሪ ታደርጋለህ እና ሰው ልብ ብሎ እንዳያይ ቶሎ ቶሎ ትራመዳለህ። ስራ ቦታ ደርሰህ ፒያኖን ከቃኘ በኋላ ሰበብ ፈጥረህ እስከ 11 ሰዓት እዚያው ትቆያለህ። ከዚያ በኋላ ጊዜውም ይመሽልሃል። ልክ 11 ሲሆን ወደ ዋናው ቲያትር ቤት ታመራለህ። በር ላይ የተዋናዮችን አለቃ ብሊትሳኖቭን ታገኘዋለህ። ጉዳዩን ቆይ ልጻፈው። ብሊትሳኖቭ። በቃ ጉዳዩን ትነግረዋለህ፣ እሱ ያገናኛል። በቃ ጫማዎቻችሁን ትለዋውጣላችሁ። ከዚህ ውጪ አርብን ከመጠበቅ በስተቀር ሌላ ምርጫ የለም። ለድርድር ጊዜ የለም። ረጅም ሱሪ ምረጥልኝ። ወይ ጉድ! የሚገርም ነው። የራሱ ያልሆነ ጫማ፣ በዚህ ላይ ሁለቱንም የቀኝ እግር ጫማ ሲያደርግ እንዴት አይታወቀውም? ይህ መቼም አርቲፊሻል እግር ያለው ሰው መሆን አለበት። ያውራጣቴን! ወይኔ! እንግዲህ በሰው ጫማ ንጉሥ ወይም ልዑል ሆኖ ቲያትር ይሰራል። የሆነ አስተዳዳሪ ወይም ከንቲባ ብሆን እነዚህ ተዋናያ የሚባሉትን ሁሉ ድራሻቸውን ነበር ማጠፋው። እሺ፣ የሚገርም ነው። ከዚያማ የተባለው 11 ሰዓት ይደርስና ሙርኪን ወደ ቲያትር ቤቱ እየተሸማቀቀ ይጓዛል።
በተባለው ሰው ፋንታ ታዋቂውን ዋሽንት ተጫዋች ከመግቢያው በር ያገኘውና ብሊትሳኖቭን እንደሚፈልግ ይነግረዋል። ከመድረኩ ጀርባ ወዳለው መልበሻ ያደርሰዋል። ወደ ወንዶች መልበሻ ክፍል እንደደረሱም ተራቸው እስኪደርስ እየተጠባበቁ ያሉ ወንድ ተዋናዮችን ያያሉ። ጥቂቶቹ ልብስ ይለውጣሉ። ከፊሎቹ ወደ መድረኩ ለመግባት ይቁነጠነጣሉ። ገሚሶቹ ደግሞ እያጨሱ ይንሾካሾካሉ። ከወደ ጥግ በኩል ከቲያትሩ የመጨረሻውን ክፍል የሚጫወቱ ሁለት ሰዎች ከቲያትሩ መደምደሚያ ክፍል አንዱን እስኪገቡ እየተለማመዱ ነበር። ሰውየው ለሙርኪን ወደ ሁለቱ ሰዎች ያመላክተውና ይመለስልሃል። ሙርኪን ሲጠጋቸው ሁለቱ ሰዎች በስሜት ተውጠው እየተለማመዱ ነው። አንደኛው ተዋናይ ሪቮልቨር ሽጉጥ ለሌላኛው እያሳየው ነበር በልምምዱ ላይ በእጄ። ከዛ በኋላ ይህን ሽጉጥ ብትገዛው ጥሩ ነው። እኔ ራሴ የኩርክስ ድረስ ሄጄ በ8 ሩብል ነው የገዛሁት። ግዴለም ቀንሼ በ6 ሩብል እሸጥልሃለሁ። ስትጠቀምበት ጥሩ ውጤት እንደሚያስገኝ አትጠራጠር። ሲያዩት ጥሩ ዕቃ ይመስላል። ጠንቀቅ። ግን ቃታው እንዳስበው ሙሉውን እንደጎረሰ ነው። ጤና ይስጥልኝ ጌቶቼ። አቶ ብሊስታኖቭን ማነጋገር ፈልጌ ነበር። ብሊስታኖቭ እኔ ነኝ። ምን ልርዳህ ወንድሜ? ስላቋረጥኳችሁ ይቅርታ። ችግር አጋጥሞኝ ነው። እንድታምኑኝ ይሻለሁ። ህመምተኛ ነኝ። ከባድ ቁርጥማት አለብኝ። ሐኪም ሞቃት ጫማ እንዳደርግ አዞኛል። አቶ ብሊስታኖቭ እርስዎ ኖት? ወንድሜ ስራ ላይ ነኝ። ጉዳይህን ባጭሩ ተናገር። ለምን ፈለከኝ? ለምን ፈልገኝ? አዎ ብሊስታኖቭ እኔ ነኝ። ምን መሰለህ ነገሩ፣ ትናንትና ምሽት ባደርክበት በድል ህንፃ 4ኛ ፎቅ 43 ቁጥር ቤት ውስጥ የምትገኘው ሴትዮ ማለት ሚስትህ የምትለው ሐሰት ነው። በጠቀስከው ህንጻና ፎቅ 43 ቁጥር የምትኖረው የኔ እጮኛ ናት። ቤቱም የኔ ቤት ነው። እርሱ እንዴት በኔ ቤት ውስጥ ሊያድር ቻለ? ሁለታችሁም እንዳትነቃነቁ። እውነቱን ማወቅ እፈልጋለሁ። እኔ ስራ ላይ ያለሁ አንተ ቤቴ ትሄዳለህ። በጉዴ ወጣው። የእርሶ ሚስት? እንግዲያውስ ከዛ ክፍል ውስጥ እኒህን ጫማዎች የሰጠችኝ እሷ ናት ማለት ነው። እሱ አድሮ ሲወጣ በስተት የኔን ጫማዎች አድርጎ የእሱን ይህንን ትቶ መሄዱን የጽዳት ሰራተኛችን ሴሚዮን በዝርዝር ነገረኝ። ማለት በሚያጸዳ ጊዜ የኔን ጫማ 43 ቁጥር ውስጥ በስተት አኖርኩ አለኝ። አንኳኩቼ ስጠይቅ ሴትዮዋ እኒህን ጫማዎች ሰጠችኝ እና ከእሳቸው ሚስት ቤት ስትወጣ የኔን ጫማ አድርገህ ሄድክ። ጉዳዩ ባጭሩ ይሄን ይመስላል። ምንድን ነው የምትዘባርቀው? ቲያትር እየተጫወትክ ነው ወይስ ምንድን ነው አንተ? አቀራረቤን አልተረዳህልኝም ማለት ነው? እኔ የጽዳት ሰራተኛችን ባቀረበልኝ ጥቆማ መሰረት ነው ወደ አንተ የመጣሁት እና በህንጻችን 43 ቁጥር ቤት ውስጥ ከሴትዮዋ ጋር አላደርኩም ያልከኝ ነው? መቼ እንዴ? ሰውየው አብዷል እንዴ? ትናንትና ማታ ሴሚዮን አይቷል። እሱ ነው የላከኝ። አይቼሃለሁ ነው የምትለኝ? አይተኸኛል? አላየሁም፣ ግን የእሱ ሚስት ይሄንን ጫማ አውጥታ ሰጠችኝ። በቃ እኔ ጫማዬን ነው እኮ የምፈልገው። በሰው ትዳር ጣልቃ ከመግባት አልፈህ የእመቤቱትን ክብር ባሏ ፊት እኮ እያዋረድክ ነው። አንድሽ እንዳትንቀሳቀሽ። እንዳትንቀሳቀሽ ዋ ብያለሁ። ምን ነክቶሃል? ድራማውን የተጫወቱላችሁ ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ ፋሲል ግርማና ዘነበ ተስፋዬ ነበሩ።